ነገር ደግሞ ኦነግ ቤተ መንግስት ውስጥም አለ። ከአማራ ብልጽግና ይልቅ የአማራ ባለሀብት እዚህ ላይ እጁ አለ። ማን ነው የሚገላው ለሚለው አጭር መልስ መንግስት ነው። አሁን እህቴ ማናት ተናግረዋለች። መንግስት ነው ኃላፊነቱን የሚወስደው። ገዳዩም ለመቀመጫቸውና ለስልጣናቸው ሲሉ ነው ይሄንን ነገር ወለጋ ላይ የሚያደርጉት። ተስፍሽ ለምን ለሚለው ጥያቄ በዚህ ባለፈው 2 ዓመት ውስጥ ትግራይ ላይ በሚደረገው ጦርነት ላይ ወለጋ ላይ ይሄ ነገር አልነበረም፣ አልሰማንም። ምክንያቱም የመንግስት አካል በሙሉ ትኩረቱ የነበረው ትግራይ ላይ ስለነበረ ወለጋ ላይ ኦሮሞ አልተጨፈጨፈም። ልክ የትግራይና የፌደራል መንግስቱ ጦርነት ጋፕ ሲል የምናየው ሁሉ ጊዜ ተረኛው ወለጋ ላይ ያለው ሁሉም ንጹሃን፣ እኔ ኦሮሞ አልልም አማራ አልልም፣ ሁሉም እየተቀጠቀጠ ነው። በማንና በምን የሚለው ምንም ጥያቄ የለውም። የኦሮሚያ ፖሊስ አለ፣ ፋኖ አለ፣ ዱራን የመንግስት አካል የሚለቀው ከሰማይ የሚለቃቸው የጦር መሳሪያዎች አሉ። እንዲሁም ውስጥ ያሉ ይሄንን ሚሽን ተቀብለው እዛው ወለቀስ ተወልደው ያደጉ የሌላ ብሔር የሆኑ ማንም ሊሆን ይችላል፣ አማራም ላይሆን ይችላል። ግን ይሄንን ሚሽን የተቀበሉ ማበጣበጥ የሚፈልጉ ፖለቲካቸውን መስራት የሚፈልጉ ሰዎች ናቸው ይሄንን እያደረጉ ያሉት። ያ በዚህ ነገር ላይ ግን 100% እኔ የምናገረው ኦነግ የለበትም፣ ሊኖርም አይችልም። ምክንያቱም ኦነግ የነበረው ዛሬ አይደለም። ኦነግ እዛ አካባቢ የነበረው ከ30 እና ከ40 ዓመት በፊት ነው። በነለገሰ ወጊ ተስፍሽ ላንተ ምንም ነገር አይገባም፣ ለማያውቁት ማለት ለተመልካቾቹ ብቻ ለመናገር ስለተፈለገ ነው። ኦነግ ይሄንን ማድረግ ቢፈልግ ኖሮ ባለፉት 27 ዓመት ማድረግ ይችል ነበር። ባለፈው በድሮ ማድረግ ሌላም አካባቢ መደረግ ይችላል። ምክንያቱ ደግሞ ምንድነው ስንል ወለጋ ላይ ያለው የኢትዮጵያ ኢኮኖሚ ትልቁ ስር መሰረት ወለጋ ላይ ያለው ወርቅ፣ የሰው ሀብት፣ ማዕድኖች ናቸው። ያንን ነገር የኦነግ ወታደሮች በዚያም ቦታውን ተቆጣጥረው ምንም አይነት ነገር እንዲወጣ ስላደረጉት ይሄንን መንግስት እግሩን ቆልፈው ስላስቀመጡት ወለጋን ካልተቆጣጠረ ለወደፊቱ ምንም አይነት ነገር መስራት አይችልም። ይሄ መንግስት አማራጭ የለውም። የሲዳማ የወለጋ ቡና የሲዳማና የሌላው አካባቢ ቡና እና ሌላው እንትን የኢትዮጵያን ኢኮኖሚ ማቆም አይችልም። አንድና አንድ ያለው ድል ከውጭ በሚመጡት እርዳታዎችና ሀገር ውስጥ ያሉትን ሀብቶችን በመስረቅና በመሸጥ ነው። ጉጂ ላይ ያለውም ተመሳሳይ ነገር ነው ችግሩ። ወይንም ደግሞ ችግሩ ጎልቶ ያልታየው ጉጂ ላይ ሌላ ብሔሮች በብዛት አይኖሩም። ጉጂ ላይ ወለጋ ላይ ግን በ77 ወይንም ደግሞ ባለፉት በ66 ባይለስላሴ ጊዜ በነበረው ጦርነት የወለጋ ህዝብ የዋና መሬቱ ለምለም ስለሆነ ከወሎ እንዲሁም እነዚህ ሰዎች እኮ የሚሞቱት እኮ ብታጣሩ እኮ እነዚህ ሰዎች እኮ አማራዎች አይደሉም። ኢቭን የወሎ ኦሮሞዎችና ሙስሊሞች ናቸው። ኦኬ ኦሮሞዎች ናቸው፣ ግን አማርኛ ተናጋሪ ወሎ ላይ ያሉ ሰዎች ናቸው እንጂ አማራዎች የእናንተ ዘሮች አይደሉም፣ የኛው ዘሮች ናቸው። መንግስት ግን ስልጣኑን ለማስረዘም ብሎ ይሄ የአብይ የብርሃኑ ጁላ የሽመልስ አብዲሳ እንዲሁም የሌሎች የኦሮሞ ብልጽግና እኔ የአማራ ብልጽግና ብዬ እንዲያውም ይሄንን ማለት አልፈልግም። ምክንያቱም የአማራ ብልጽግና ከኦሮሞ ብልጽግና ጉልበት ስር እግር የሚስም ነው። ምንም አቅም የለውም፣ ደመቀ አቅም የለውም፣ ሁሉም አቅም የለውም። ሁሉም ተሳስረው ነው ቁጭ ያሉት ቆሞ ከማየት ውጪ። እንዲያውም ከአማራ ብልጽግና ይልቅ የአማራ ባለሀብት እዚህ ላይ እጁ አለ። ምክንያቱም ሌባ ስለሆነ 50% ለብልጽግና ስለሚደግፍ ሽጦም ምንም ብሎም ባንኩንም የሚያበድረው ብልጽግና ስለሆነ የአማራ ባለሀብቶችና የኦሮሞ መንግስት ተባብረው የሚሰሩት ነገር ነው። ኢቨን ፋኖ በግዳጅ ነው የሚገባው። ምክንያቱም ዘርህ ተገደለ፣ አማራ ሞተ በሚባልበት ሰዓት እንደማንኛውም ሰው ዘሩን ለማትረፍ ይገባል። እሱም ተጠብሶ ነው የሚወጣው። በነገራችን ላይ ፋኖ ተመልሶ እየወጣ አይደለም፣ እዛው እያለቀ ነው ፋኖ፣ ሌሎቹም እያለቁ። ምክንያቱም የወለጋ የኦነግ መሳሪያ ውሃ አይደለም የሚረጨው እሳት ስለሆነ ሁሉም እየተላለቀ ነው። መፍትሄው ምንድነው ለሚለው ደግሞ በኋላ በሚቀጥለው ገባለው። ግን ኃላፊነቱን ሳይሆን ይህንን ድርጊት የሚፈጽመው አብይ አህመድ፣ ሽመልስ አብዲሳ የአማራ ባለሀብቶች ናቸው። ይህንን ብቻ ያዙልኝ። ምንም አይነት ነገር የለውም። አሁን ነው ኃይል እያገኘ የሄደው ስትል እንዳስረዳህ የምፈልገው ኦነግ የሚለው ቄሮ በሚለው እንዲስተካከል ነው። ኦነግ ኃይሉ በቄሮ ላይ ነበረ። ቄሮን እያሳደገ ነበር፣ እያስተማረ ነበር፣ ቄሮን እያደራጀ ነበርና አሁን የምታያቸው ከዛሬ 4 ዓመት በፊት የመጡት ለውጦች ኦነግ ባስተማራቸው አንዳንዴ በመሳሪያ ብቻ አክመን ኦኬ መሳሪያ መያዝ ሀገር ውስጥ መታገል ሳይችል ሲቀር
ቄሮ የሚባለውን ወልዶ አሳደገ ኦነግ እና አሁን የምታየው አብይ አህመድ የተሰቀለበት መቀመጫ ኦነግ በሰራው ኦነግ ቄሮ ላይ በሰራው ትግል ነው ለውጡ እና ይሄንን ይመስላል። ኦነግ አልነበረም ስትል ኦነግ ቄሮ ነበረ። ሲፈልግም ደግሞ ነገር ሌላ ሆኖ መምጣት ይችላል። ይሄ የትግሉ ስትራቴጂ ነው። ኦኬ ሙገርም ላልከው ነገር ደግሞ ኦነግ ቤተመንግስት ውስጥም አለ። ይሄንን ሙገር ብቻ እንዳይገርምህ። ምክንያቱም ትዝ ይልህ እንደሆነ አብይ አህመድ እኔ እኮ ድሮ ለኦነግ ኤርትራ ላለው ቃል አቀባይ ነበርኩኝ ሚስጥር ሰጥ ነበር ሲል አልሰማኸው? አየህ የድሮ ኦነግ የዛሬው ደግሞ ኦነግን አፈንግጦ የወጣው አብይ አህመድ ነው እየገደለ ያለው እና ኦነግ ምናልባት አንተ ቤትም ሊኖር ይችላል። አመሰግናለሁ። መፍትሄው ለምትለው ተስፍሽ መፍትሄው አንድና አንድ እህታችን እባካችሁ ወንድሜ ነገር ላለው ቤቴ ውስጥ ያለውን ከአማራ የተወለደው ነገር የሚባል ነገር ለማናችንም መፍትሄ አይሆንም። አንድና አንድ መፍትሄ የሚሆነው እንዴት አርገን በጋራ ጠላታችንን መጀመሪያ እናውቃለን ነው። ማን ነው ጠላታችን ላይ የሚለው መስራት አለብን። እንዴት ብለን መፍትሄ እናመጣለን ስንል መጀመሪያ ጠላት ማወቅ። ጠላታችን ማን ነው? የሁላችንም ጠላት መንግስት ነው። መንግስት ዳይሬክት ባይገለን እንኳን ደህንነታችንን መጠበቅ አቅቶታል፣ አቅማቷል በሚለው እንወስን፣ እንግባባ። ኦኬ አሁን ራሱ ምንድነው የሚያመለክተው? ልጁ እንደተናገረው ኦነግ ድሮ ኃይል የለውም ነበር፣ አሁን ግን ኃይል አለው። አየህ ኃይል እያገኘ ነው ማለት ነው። ስለዚህ መንግስት ደግሞ ኃይል ስለሌለው ነው ንጹሃን ላይ ይሄንን እርምጃ እየወሰደ እየገደለ ያለው። መፍትሄው አንድና አንድ ይሄንን መንግስት ሁላችንም አማራ፣ ኦሮሞ፣ ትግሬ፣ ከምባታም 84ቱ ብሔረሰብ እምቢ ማለት ብቻ ነው የሚያዋጣ። ትላንትና ተለያይተን ታግለን ነው ዛሬ ለዚህ ጉድ በቃ ነው። ዛሬ ግን አንድ ሆነን እምቢ ብንል ለሁላችንም ያዋጣናል። ምክንያቱም እዚህ ትግል ላይ የሁላችንም አሻራ ቢኖር ኖሮ ዛሬ ሁላችሁም ትከበሩ ነበር። ችግሩ አንዱ ገዳይ፣ አንዱ አስገዳይ፣ አንዱ ታጋይ፣ አንዱ ሟች ሆነና ያ ሁላችንም በቂም ተወጥረን የት ነበርክ ትናንትና የቄሮ ደም ሲፈስ የት ነበርክ አንተ እኮ እዚህ ላይ የሰራው ነገር የለም እያልን ነው ዛሬ ለብቻ ስልጣኑን ይዘን ለብቻ አዛዥ መሆን የፈለግነው። አንድና አንድ ለዛች ሀገር የሚያዋጣን ንጹሃንን በመግደል አይደለም። አንቺ እህቴ ይሄ ንጹሃንን ገደለ ይሄ መንግስት እያልሽ ንጹሃን ወንድሞችና እህቶች ላይ እንዲህ የምትሆኚ ከሆነ ተሳስተሻል። ምን አደረጉ እነዚህ ህፃናቶች? ምን አደረጉ እነዚህ ሰዎች? የኛ ችግር ያለው 4 ኪሎ ነው። የኛ ችግር ያለው ፓርላማ ውስጥ ነው። የኛ ችግር ያለው የኛን ደህንነት መጠበቅ ያቃተው መግደል እንኳን አልገደልኩም እንኳን ቢል አብይ አህመድ ለምንድነው ደህንነቱን ያልጠበቀው? ለምንድነው የኦሮሚያ ልዩ ኃይል የኦሮሞን እናት ያልጠበቀው? ያ ለምንድነው የአማራ ልዩ ኃይል የአማራን እናት ያልጠበቀው? እንደ ሰው ለምንድነው ፌደራል የሚባለው ገብቶ የህዝቦችን ደህንነት ያልጠበቀው? ያ እሱ ራሱ አይደለም እንደ ከላይ የሚደበድበው በዱረን። ያ ይሄ የጉሬላ ውጊያ ነው። የታጠቁ ሰዎች የሉም። የት ነው የምናገኛቸው? ኮምፒውተር ለብቻ ለይቶ ይሄ እዚህ ጋር ታጥቋል ይላል እንዴ? አይደለም። እነዚህ ሰዎች እኮ ድንጋይ ውስጥ ጉድጓድ ውስጥ እኮ ናቸው ያሉት። ዱረኑ የሚያርፈው የት ነው? ንጹሃን ላይ እኮ ነው። ስለዚህ አንድና ሁላችንም አሻራችንን በዚህ ሀገር ላይ እንጣር። መለያየቱን ትተን ጠላታችን ማን እንደሆነ እንወቅ። ሁሉ ጊዜ እንደዚህ አይነት ጆኖሳይድ የሚደረገው በመንግስት እጅ ነው፣ በግለሰቦች አይደለም። ኦኬ ስለዚህ ሁላችንም አንድ ላይ እንነሳ። ሁላችንም አንድ ላይ እንሁን። ጠላታችን መንግስት ነው። ጠላታችንን እንጋፈጥ። አቁሙ እንደዚህ አይነት ነገር። አመሰግናለሁ።